ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ የኦሮምኛ ቋንቋ ትምህርትን የምንማርበትን ክፍል 4 የሆነው ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ እዩት። አዳዲስ ሰዎች ካላችሁ ሰብስክራይብ በማድረግ አዳዲስ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም ደግሞ ቋንቋውን በቀላሉ መማር የሚፈልጉ ሰዎች ደግሞ ሼር እንድታደርጉላቸው በዚሁ አጋጣሚ እጠይቃችኋለሁ። ላይክ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ ከኛ ጋር ይሁኑ። ኢትዮ ስማርት ቲዩብ ኢልማ ወንድ ልጅ ኢልማ ወንድ ልጅ ኢንተለ ዱብራ ሴት ልጅ ኢንተለ ዱብራ ሴት ልጅ አባ አባት አባ አባት ሃደ እናት ሃደ እናት ኤይሱማ አጎት ኤይሱማ አጎት አዳዳ አክስት አዳዳ አክስት ዱርቢ የአክስት ወይም የአጎት ልጅ ዱርቢ የአክስት ልጅ ወይም የአጎት ልጅ ሳዩ ምራት ሳዩ ምራት ሃዳማና ኒቲ ሚስት ሃዳማና ኒቲ ሚስት አባ መና ዲርሳ ባል አባ መና ዲርሳ ባል ኦቦሌይሳ ወንድም ኦቦሌይሳ ወንድም ኦቦለቲ እህት ኦቦሌቲ እህት አማቲ አማች አማቲ አማች አብዩ አማች አብዩ አማች ማቲ ወራ ቤተሰብ ማቲ ወራ ቤተሰብ አኮ ሴት አያት አኮ ሴት አያት አካኮ ወንድ አያት አካኮ ወንድ አያት አካክሌ ቅድመ አያት አካክሌ ቅድመ አያት። እሺ ቤተሰቦች ለዛሬ ይዘንላችሁ የመጣነው ቪዲዮ ይህን ይመስል ነበረ። ዛሬ ይዘንላችሁ የመጣነው የቤተሰብ ትስስር ላይ በሚመለከት ትምህርት ነው ይዘንላችሁ የቀረብነው። ቀጣይ ደግሞ በሌሎች ርዕሶች ትምህርቶችን ተከታታይ ይዘን የምንመጣ ይሆናል። ቀጣይ ደግሞ በክፍል 5 ትምህርት ይዘን የምንመጣ ይሆናል። የትኛውንም ያላችሁን አስተያየት ሀሳብ ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። እኛ ኮሜንቱን አይተን የምትፈልጉትን አይነት የትኛውንም ነገር ቪዲዮ ልንሰራላችሁ ዝግጁ ነን። ሰብስክራይብ ያላደረጋችሁ በድጋሚ ላስታውሳችሁ ሰብስክራይብ ማድረጋችሁን አትርሱ። ያው ሰብስክራይብ ስታደርጉ የሚሰሩት ቪዲዮዎች ቶሎ ብለው በፍጥነት እናንተ ጋር እንዲደርሱ ማለት ነው። ደውሏን ምልክት ስታበሯት ኖቲፊኬሽን ይደርሳችኋል። የሚሰሩት ቪዲዮዎች ወደ እናንተ በፍጥነት ይደርሳሉ ማለት ነው። በቀጣይ በክፍል 5 ቪዲዮ እስከምንገናኝ ድረስ ለሁላችሁም መልካም ጊዜ